ተማሪም ሆኖ ሰራተኛ ተጨማሪ ገቢ የምትፈልጉ ከሆነ በአጭር ጊዜ ውስጥ ተምራችሁ ቶሎ ገቢ ልታገኙበት የምትችሉት ስራ ሶሻል ሚዲያ ማኔጅመንት ነው። ለምንድነው ይሄን ያልኩት? የመጀመሪያው ለመማር በጣም አጭር ጊዜ ነው የሚፈጀው፣ 2 ሳምንት ባነሰ ጊዜ ውስጥ። ሁለተኛው ሶሻል ሚዲያ ማናጀር ስትሆኑ ብዙ በሮች ነው የሚከፍትላችሁ። የሆነ ካምፓኒ ሶሻል ሚዲያ ማናጀር ስትሆኑ ስለዛ ቢዝነስ አንደርስታንዲንግ ይኖራችኋል። የፐርሰናል ብራንዲንግ በሶሻል ሚዲያ ማናጀር ስትሆኑ በደንብ ስለ አካውንቶች፣ ስለ ማርኬቲንግ፣ ስለ ሶሻል ሚዲያ በደንብ አንደርስታንዲንግ ይኖራችኋል። በደንብ ብዙ በሮችን ይከፍታል። ከዛ ውጭ ደግሞ ያላችሁበት ኤኒ ቦታ ሆናችሁ መስራት ትችላላችሁ። ሲቀጥል በስልካችሁ ልትሰሩ ትችላላችሁ። እንዴት ነው በ2 ሳምንት ጊዜ ውስጥ የምንጀምረው የምትሉኝ ከሆነ ደግሞ የ2 ሳምንት ሶሻል ሚዲያ ማኔጅመንት ፉል ጋይድ ቴሌግራም ቻናል ላይ አስቀምጬላችኋለሁኝ። ቴሌግራም ቻናሉን ጆይን አድርጉት። እንደዚህ አይነት ኢንፎርሜሽኖችን ሼር እናደርጋለን። በ2 ሳምንት ውስጥ እንዴት ነው ሶሻል ሚዲያ ማናጀር የምትሆኑት? ሶሻል ሚዲያውን አንደርስታንድ ከማድረግ አንስቶ ክሊያንት እስከማግኘት ድረስ ከሆነ ክሊያንት ጋር አብራችሁ እስክትሰሩ ድረስ እንዴት ነው ያለውን ፕሮሰስ የሚለውን ሙሉ ዶክመንት የያዘ ነው። እዛው ላይ ላይቭ ሴሽኖችን ይኖራሉ። ስለዚህ ቴሌግራም ቻናሉን ባዮ ላይ አስቀምጥላችኋለሁ። ጆይን አድርጉት።